ቤተ ክርስቲያን ሜጀርና ማይነር የሚባል ነገር አለ። ሜጀር ነገሯን ትተዋለች። በእኔ አነጋገር ሜጀሩ ሰው መስራት ነው። ሰው መስራት ተትቷል። ህንፃ አይሰራ አይደለም። ይሄ ቤተክርስቲያን ግድግዳውን ራሱ የወርቅ ብናደርገው እንዴ ለክርስቶስ ያንስበት ምን ይሆን? ምንድን ነው በወርቅስ ብንሰራው? ጉዳዩ ግን ሜጀሩን ትተን ስናደርገው ግን ልብ ያማል። ዋናው ነገር የእሱን ህንፃ መስራት ነው። እነሱ ደግሞ ሰዎች ናቸው ነው የሰዎችን አመል መስራት ነው። አሁን ቤተክርስቲያን እኔ መቼ ሊገባን እንደሚችል ሁሉ አላውቅም። መቼ ሊገባን ያንድ ሰበካ ጉባኤ አመታዊ እቅድ መሆን ያለበት መጀመሪያ ሰዎች ናቸው። ቀጥሎ ነው ልማት የሚያቅደው ማለት ነው። እዚህ ሰበካ ጉባኤ ውስጥ ይታቀድ አይታቀድ ያው እግዚአብሔር ያውቃል፣ እኔ አላውቅም። ጠቅላላዋን ቤተክርስቲያን ነው እየተናገርኩ ያለሁት። አንድ ቤተክርስቲያን በአመቱ መታቀድ ያለበት ይህንን። አሁን የግብፁ ፓትርያርክ አሁን ያሉት ምን እንዳደረጉ ልንገራቸው። ወርቅ ነገር በደምብ አንድ ደግሞ ጥሩ ጸጋ አላቸው አሁን ያሉት እና ምንድናቸው? ድሃ ማየት ይወዳሉ። እንግዲህ ሀብት ነው። ሽኖዳ በቴዎሎጂው አበሯት። ደግሞ እኛው ደግሞ ድሃ ማየት እና አንድ ጳጳስ ቤተ ክርስቲያን ሰርተው ይመርቁልኝ ብለው ፓትርያርኩን ይጋብዟቸውና ሲሄዱ አንዲት ድሃ እጇን ታርገበግባለች። ፓትርያርኩ ሲገቡ ማለት ወደ አዲሱ ቤተ ክርስቲያን ካለፉ በኋላ ትዝ አለቻቸው። መልሱኝ አሉ ፓትርያርኩ። ፕሮቶኮሎቻቸው በፍጹም አይቻልም። አይኔ የማገኘው ሳለ መልሰኛሉ። ኧረ እባክዎት እንደምን መልሱኝ። ተመለሱና መኪናቸው ውስጥ ገብተው ያችን ሴት ጥሯታል። ከዚያ በኋላ ኧረ ለፕሮቶኮሎት አይመጥንም፣ ይቺ ሴት እዚህ እንዴት በፓትርያርኩ መኪና ትሳፈራለች? አምጣ ብያለሁ፣ አምጣ። ገባች። ምንድን ነው ስትባል እኔ የቤት ዕዳ አለብኝ፣ ልጅ መሳደጊያ የለኝም፣ ቤቴ ተወርሶብኛል፣ ድሃ ነኝ፣ ባለቤቴ ሞቷል። ጳጳሱን ለልጅ ማሳደጊያ ስጠኝ ብዬ ጠይቄው እስካሁን አልመለሰልኝም አለቻቸው። ወርደው ምን እንዳደረጉ ስሙ። ወርደው ያደረጉት ጳጳሱን ጠርተው ቤተክርስቲያኑ አልቋል አሉት። አዎ ቅዱስ አባታችን ይኸው ተጠናቁ፣ እዩት። አላለቀም፣ ቤተክርስቲያኑ አላለቀም። ኧረ አልቋል፣ አላለቀም። ይቺ ድሃ ሴት የጠየቀችን ጥያቄ እስከምትመለስ ድረስ ይሄ ቤተክርስቲያን አይመረቅም። ተመልሰው መኪናቸውን አስነስተው ስልኳን ይዘው ሲያሟላልሽ ደውዪልኝ፣ የማረጋግጠውም በእናንተ ሪፖርት ሳይሆን በእሷ ነው ብለው ስልካቸውን ሰጥተው ጥለዋት ሄዱ። ከዛ መጨረሻ ላይ ጳጳሱ ተሯሩጦ ባለሀብቶችን ሰብስቦ ቤት ተገዝቶ ስም ተዛውሮ በአንድ ቀን ማለቁስ ደግሞ መኪና ተገዝቶ ቁልፍ ተይዞ በሙሉ የቤት ካርታ ተሳክቶ ተረክባ ራሷ ደወለች። ወዲያው እኮ ነው በዕለቱ ማለት ነው። ፓትርያርኩ ተመልሰው መጡ፣ ቤተክርስቲያኑን መረቁ። ምሳ የምበላ ከዚች ድሃ ቤት ነው ብለው እንዲህ አድርገው ችግሯን ከፈቱላት ሴት ቤት ምሳ በሉ። ይሄ አሁን በዚህ 3-4 ዓመት ውስጥ የተሰራ እዚያው የሚኖሩ የእኛ ሀገር መነኩሴ የነገሩኝ ታሪክ ነው። ያጫወቱኝ ማለት እንዲህ አድርገው ምን ማለት ነው። አሁን እውነተኛይቱ ቤተክርስቲያን አዩት ማለት ያሉት ምንድን ነበር? ቤተክርስቲያኑ አልቋልና አላለቀም ነው ያሉት። አላለቀም ነው ያሉት ማለት ነው። ስለዚህ እግዚአብሔር በሚያውቀው ሰው ላይ፣ ድሆች ላይ፣ እዚህ አካባቢ ያሉ ጎዳና ተዳዳሪዎች ላይ የዚህ አጥቢያ የሆኑ ባሎቻቸው ጥለዋቸው የሞቱ ድሆች እነሱ ተመዝግበው ሲረዱ፣ ድሃ አደጎች አሳዳጊ የሌላቸው በሱስ የወደቁት ተመዝግበው መጠነኛ የሱስ ማገገሚያ ማዕከል በአንድ ቤተክርስቲያን ውስጥ ኖራ እነሱ እንክብካቤ ሲደረግላቸው፣ ንስሐ ያልገቡት ተመዝግበው ሱስ ውስጥ ያሉት፣ ይሄ ሁሉ ሲደረግ እውነትም ቤተክርስቲያን ሰራን ይባላል። ምክንያቱም ምንድነው ቤተክርስቲያን ስንል ትርጉሙ አንዱ ማን ነው ብለናል? አንድ ክርስቲያን ነው ማለት ነው። አንድ ክርስቲያን ነው። መቼም ሁሉ ነገር ይፈትናታል ቤተክርስቲያን። ፖለቲካው ምኑም ቤተክርስቲያን ይፈትናል። በሌላ የውጭም ፖለቲካ ብሎት የውስጥም በሉ ምንም ይሁን ቤተክርስቲያን ይፈትናል። የሚፈጠር ነገር ሁሉ ቤተክርስቲያን ይፈትናል። ለዚህ አንድ ነገር ብትነግሩኝ እንዲያው የቤተ ክርስቲያን ችግር መፍትሄው ከየት ነው የሚመጣ ብትሉኝ ይሄ ሜጀር ላይን ላይ በማቀድ ነው። የራሳችን ሰው ላይ በመስራት ነው። ዋናው ከቅዱስ ሲኖዶስ እስከ አጥቢያ ቤተ ክርስቲያን ሰው ላይ መታቀድ ሲጀምር የቤተ ክርስቲያን መፍትሄ ያኔ ነው የሚመጣው። ሰው ላይ መታቀድ ሲጀምር ሀገረ ስብከትም አጥቢያም ሲኖዶስም ሰዋዊ እቅድ አመታዊ እቅድ ሲያቅድ ማለት ነው። ሰብአዊ እቅድ ሲያቅድ